ሰላም ውድ አብዱረዛቅ ኢንፎቴክ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ነን አልሐምዱሊላህ። ይሄ ቻናላችን አዲስ ነው። ይሄንን ቻናላችን ስለ ቴክኖሎጂ እና ስለ የተለያዩ ስለ ኮምፒውተር እና ስለ ስማርትፎኖች የተለያዩ የእነሱ መተግበሪያዎች ጋር ያሉ ግንኙነት የተገናኘ ቪዲዮዎችን ነው የምንለቀቀው። ይሄ ቻናላችን አዲስ ስለሆነ ይህን ቻናላችን የተለያዩ ስለ ኮምፒውቲንግ ስኪል ለመማር ከፈለጋችሁ ይህን ቻናላችን ሳብስክራይብ በማድረግ ቤተሰብ መሆን ትችላላችሁ እና ይህን በየሳምንቱ 2 ጊዜ የምንለቀው ቪዲዮዎች ወደ እናንተ እንዲደርሱ ከፈለጋችሁ ሳብስክራይብ በማድረግ ደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ከዛም በመቀጠል አስተማሪ እና ተወዳጅ ቪዲዮ ቻናል ካላችሁ ይህን ቻናል ለዘመድ ለወዳጅ ሼር ማድረጉን አትርሱና ይህን ቪዲዮ የዛሬው ቪዲዮ ጋር ከወደዳችሁ ላይክ ማድረግ አትርሱ። የዛሬው የቪዲዮ ርዕሱ ወይንም የዛሬ ቪዲዮ የምናስተምረው የምናሳያችሁ ስለ ኢሜል ይሆናል። ይሄ በዚህ በኢሜል ዙሪያ ላይ የምንለቀቀው ቪዲዮ ሁለት ፓርቶች ነው አለው። ይሄ ፓርት 1 ላይ ኢሜል አከፋፈቱና የኢሜል በቃ በዚህ በፓርት 1 ላይ ኢሜልን እንዴት እንደምንከፍት እናሳየውታለን። ከዛ በመቀጠል ፓርት 2 ላይ ደግሞ የኢሜል ጥቅሞች እንዴት እንጠቀማለን፣ በየትኛው ቦታ የምንጠቀመው ደግሞ በተለያዩ ፕላትፎርሞችን ኢሜል አንድን ኢሜል የምንጠቀምበት መንገድን እናሳያችኋለን። የዛሬው ቪዲዮዎችን እንጀምራለን። እዚህ ጋር ገብተን የተለያዩ መንገዶች አሉ። ኢሜል አካውንታችን መክፈት የምንችልበት እዚህ ጋር ገብቼ ጂሜል የሚለው ውስጥ እገባለሁ። ወደዚህ አልገባም ካልኩኝ ከዚህም ወጥቼ እዚህ ስክሮል አድርጌ እዚህ ጋር ሴቲንግ ውስጥ ገብቼ ስክሮል በኋላ ወደዚህ አመጣና ሴቲንግ ውስጥ እገባለሁ። ሴቲንግ አሁን መጥቶልናል። እዚህ ጋር ስክሮል እዚህ ጋር አካውንት እና ባካፕ የሚለው ውስጥ አለ። እዚህ ውስጥ ገብተን ማናጅ አካውንት የሚለው ውስጥ ክሊክ እናደርጋለን። ከዛ በመቀጠል እዚህ ጋር አድ አካውንት የሚለውን እንገባለን። ከዛ እና የፈለግነው መክፈት የምንፈልገው ደግሞ የጎግል አካውንት ስለሆነ ጎግል የሚለውን ክሊክ ባክ ማናጅ አካውንት ይቅርታ። እዚህ ጋር ስክሮል ዳውን አድርገን አድ አካውንት የሚለውን ክሊክ እናደርጋለን። ከዛ ጎግል አካውንት የሚለውን ክሊክ እናደርጋለን። እስከ ይመጣልን ድረስ ትንሽ እንጠብቃለን። እዚህ ጋር ቼኪንግ ኢንፎ እያለኝ ነው። እዚህ ጋር ትንሽ እንጠብቃለን። ትንሽ እንጠብቃለን። ፕሊዝ ዋይት ይላል። አሁንም ለማሳሰብ የምወዳው ይሄ ቻናል አዲስ ስለሆነ ባካችሁ ይሄን ቻናላችን ሳብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም በየሳምንቱ አዳዲስ የሆኑ ስለ ቴክኖሎጂ አተኮር ጉዳይ ቪዲዮዎችን እንለቃለን። ይህንን ቻናል ሳብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እናሳስባለን። ይሄን ቪዲዮ ከወደዳችሁ ላይክ ማድረግ አትርሱ። ከዚህ በተጨማሪ ስለ ኢሜል ብዙ ሰዎች ያውቃሉ፣ ነገር ግን ኢሜል መክፈት ቀላል ነው። ቀላል ብላችሁ ታስባላችሁ። እንዲሁም ኢሜል መክፈት እናንተ ፋሚሊየር ናችሁ፣ ኢሜል በመክፈት ፋሚሊየር ናችሁ ብዬ አስባችኋለሁ። ግን እንዴት ነው ስንታችሁ ነው የምታውቁት የኢሜል ጥቅሞቹን? በየትኛው ፕላትፎርም እንጠቅማለን? በአንድ ኢሜል ብቻ ወሰን አልባ የሆነ በቃ ብዙ ፕላትፎርሞችን ልንጠቀምበት እንችላለን፣ ያስችለናል። ከዚህ በተጨማሪ ስለ ጎግል ድራይቭ እዚህ ጋር ባላወራም ፓርት 2 ላይ ስለማይቀር እዚህ ጋር 15 ጂቢ ነፃ እንደሆነ ታውቃላችሁ ወይስ? ብዙ ሰዎች ያውቃሉ ብዬ አስባለሁ። ይሄንን ፎቶ የተለያዩ ዶክመንቶችን፣ የተለያዩ ፎቶዎችን፣ የተለያዩ የራሳችሁን ፋይል ልታስቀምጡ ትችላላችሁ። እንዲሁም ይሄ ስልካችሁ ወይም ኮምፒውተራችሁ እዚህ ጋር ክራክድ ወይም የሆነ በቃ ቢበላሽ እንኳን እዛ ክራክድ የሆነ በቃ ቢበላሽ ወይም ቢሰበር
እናንተ በሌላ ኮምፒውተር ወይም በሌላ ስልካችሁ ላይ የራሳችሁን ኢሜል በማስገባት ባክአፕ ልትጠቀሙበት ትችላላችሁ ማለት ነው። እንትን ካለ ማለት ነው። እዚህ ጋር አሁን ኢሪያል ስላለብን ደግመን እስቲ እንሞክራለን። ግን አንዳንዴ እንዲህ እንትን ስለሚሆንበት ትዕግስተኛ መሆን አለብን ማለት ነው። ትዕግስት ለሰው ልጅ በጣም አስፈላጊ ነው ማለት ነው። እሺ እስኪ የሚከፍት ድረስ እዚህ ጋር እንጠብቃለን። ቼኪንግ ኢንፎርሜሽን እያለ እዚህ ጋር እሺ የራሳችሁን ፊንገር ፕሪንት ወይም ፓተርን የሚሰራ ከሆነ ፓተርን ይጠይቃል። ማለትም ፊንገር ፕሪንት የሚሰራ ከሆነ ፊንገር ፕሪንት ይጠይቃል። ፓተርን ለማንኛውም ስልክ ስላለ ፓተርን ታስገባላችሁ ወይም የራሳችሁን ፊን ወይም ፓስወርድ ካለ ፓስወርዶችን በትክክል ታስገባላችኋላችሁ ማለት ነው። እንትን ለመክፈት ማለት ነው። እሺ እስከሚያመጣልን ድረስ እንጠብቃለን። አሁን እንጠብቃለን። እዚህ ጋር አሁን እናንተ እንደምታዩት እዚህ ጋር ሳይን ኢን ዊዝ ዮር ጉግል አካውንት ጉግል አካውንት በመጠቀም መግባት ትችላላችሁ ይላል። ለርን ሞር አባውት ዩዚንግ ዮር አካውንት አካውንታችሁን በመጠቀም ብዙ ተጨማሪዎችን ማድረግ ትችላላችሁ ይላል። አሁን እዚህ ጋር ኢሜል ኦር ያለ ነው። ኢሜላችሁ ወይም ፓስወርዳችሁን በማስገባት ቀጥታ ልትገቡ ትችላላችሁ። ከዚህ በፊት የተከፈተ ኢሜል ካለ ማለት ነው። አሁን እና የምንፈልገው አዲስ ኢሜል ለመክፈት ስለሆነ ግን እዚህ ጋር ክሬት አካውንት የሚለውን አዲስ አካውንት ፍጥር የሚለውን ክሊክ እናደርገዋለን ማለት ነው። እዚህ ጋር እስከሚያመጣልን ድረስ ወይት እናደርጋለን። ወይት እሺ እዚህ ጋር ሁለት አማራጮች ነው። ፎር ፐርሰናል ዩዝ እና ፎር ወርክ የግል አላማችሁ ነው የምትጠቀሙት ወይም ለንግድ ለስራ ወይም ለንግድ። አሁን የሚፈልገው ፐርሰናል ዩዝ ነው። ፐርሰናል ዩዝ ክሊክ ካደረኩት በኋላ ትንሽ ሎድ ያደረገበት ነው። እዚህ ጋር ፈርስት ጉግል አካውንት ኢንተር ዩር ኔም ስማችሁ ማስገቡ ይላል። ፈርስት ኔም ላይ የራሳችሁን ስም ታስገቡት። ሹር ኔም ላይ የፈለጋችሁን ማስገቡ ትችላላችሁ። ግን ሞር የሚመከርላችሁ የአባታችሁን ስም ብታስገቡ የተሻለ ነው ብዬ ነው የማስበው። የራሴ ቅጽል ስም ሆነ አብዱ የሚለውን አስገባለሁ። አብዱ የሚለው ፋዘር ኔም ደግሞ ሲርጋ ኔክስት ነው የሚለው ገጠል ትንሽ እንጠብቃለን። እዚህ ጋር ይሄንን ስታስገቡ በጥንቃቄ እንድትሞሉ አሁንም አሳስቤ ለመንገር ይወዳለሁ። እዚህ ጋር ቀን ሲል 15 ይላል። የራሴ ነው ማስገባው ማይ ነው። እዚህ ጋር 20 ማለትም እድሜ 20 ስለሆነ ግን 20 የማለት ነው። እንደ ጆርሊንግ አቆጣጠር ነው። ጀንደር ጾታችሁ ምን ይላል ራስ ሜል ስለሆነ ወንድ ሴት ከሆናችሁ ፊሜል የሚለው እዚህ ጋር ያለው መጀመሪያ ላይ ያለው፣ ወንድ ከሆናችሁ ሜል ነው። አይ ብዙ ሰዎች ታውቃላችሁ፣ ግን አንዳንዱ የማያውቁ ካላችሁ አዲስ ከሆናችሁ ሰዎች ሁሉም ነገር ያውቃል ብላችሁ አያውቅም አይደለ? ሰው ሁሉም ሊረሳም ስለማያውቅለት ሜል ወንድ ከሆነ ሜል የሚለው፣ ሴት ከሆነ ፊሜል የሚለው መንካት አለበት። ከዛ በመቀጠል ኔክስት የሚለውን ክሊክ ማድረግ ነው። አሁን እዚህ ጋር ደግሞ አማራጮች እዚህ ጋር ምን ይላል? ቹዝ ዩር ጂሜል አድሬስ ፒክ ጂሜል አድሬስ ቹዝ ምረጡ ማለት ነው። ከጂሜል ከዚህ የታች የቀረበላችሁ የጂሜል አድሬሶች ውስጥ ምረጡ ይላል። ፒክ ጂሜል አድሬስ ኦር ክሬት ከነዚህ ከተቀረቡት ውስጥ አንድ ክሊክ አድርጉ ወይንም ፍጠሩ የሚለው የራሳችሁን ፍጠሩ ይላል። አሁን ይሄ ሁለቱም ደስ አላለኝም። ስርጋጋ አብዱ የሚለው ደስ አለን። አብዱ ስርጋጋ የሚለው ደስ ስላላለኝ እዚህ ክሬት አሁን የሚለው ፈጥራለሁ ማለት ነው። የራሴን አብዱ ሲርጋ ወይንም እዚህ ጋር አብዱ ስርጋጋ ነው የሚለው እዛ እንሰራት ኔክስት እላለሁ። እዚህ ጋር ከዚህ በፊት የኖረ ከሆነ እዚህ ጋር ከዚህ በፊት የተጠቀመ ስለሆነ ሌላም እንትን ያድርጉ ይላል። እዚህ ጋር ፓስወርዳችሁን አስገቡ ይላል አይደል? እዚህ ጋር ራሴን አስገባለሁ። ኔክስት እላለሁ። ኖት ናው ሴቭ ማለት ትችላላችሁ።